እንግዲህ ስናነሳ የነበረው የሚስት ሐቆች ብለን ጀምረናል አልጨረስናቸውም እነሱን እስኪ እናሟላቸውና ወደ ሌሎችም ነጥቦች እንሄዳለን ወደ ሐቋ ስንመጣ ሌላው ያው ሚስት ባሏን ጣዓ እስካደረገች ሰው ድረስ ንሹዝ ላይ እስካልወደቀች ድረስ ነፈቃዋ ይወጅብላታል كذلك لبس كسوام واجب ነው ነፈቃ ያው ቀለቧም ማለት ነው لكن ቀለብ ስንል በብዛት አሁን ያው የምንኖርበት ሁኔታው ሆኖ ያው ኢዝን ከተደራረግና አብረን የምንበላተ ሆነ ያው ችግር የለውም እሷም ፈቃደኝነቷ ካለበት لكن እንደ ሸሪዓ ቀለብ ሲሰጣትኝ ቀለቡ يملكها يعني የራሷ ነው ማለት ነው ከፈለገች ልትበላው አይ ሰደቃ ለስጣውም ታለች ሰደቃ ልትሰጣው የራሷ በቃ የራሷ ነው ማለት ነው ስለዚህ ቀለቧ ምንድነው ወደሚለው ሱብሃንአላህ እንደ እስልምና ሴትን እንዲህ يعني ከፍ ያደረገና ሴትን ልክ እንደ መሊካ የሚያደርግ ማን አለ ሱብሃንአላህ አዩ ቀለቧን ሰርቶ ጥሮ ግሮ ያመጣል እንደ ሁኔታው ፉቃሃዎች ባስቀመጡት መልኩ ሙሲር ነው ሙዕሲር ነው መካከለኛ ነው የሚለው ይታይና በዛ መልኩ ማለት ነው ቢያመጣውም አንጥቶትኝ ጣህኑን በራሱ ላይ ነው መፍጨት የምንለው ነገር ከዛ በኋላ ማብኳት የምንለው መጋገር የምንለው ኢላ غير ذلك እነኚህ ሁላ በራሱ ላይ ናቸው ማለት ነው ወይ በራሱ ያደርገዋል ወይንም ቀጥሮ ያስደርገዋል ይሄንን ከዛ በኋላ ኡደም በሀገሩ የተለመደ አይነት የሚጠቀስበት ማለት ነው መቼም እንጀራ ብቻውን አይበላም የሚጠቀስበት ያስፈልገዋል እንደ ወጥ ነገር ማለት ነው እነኛ ነገራቶችንም ማለት ነው አሟልቶ ሱብሃንአላህ ይመግባታል ያው ሱብሃንአላህ ምን በልከዚህ በላይ ሱብሃንአላህ በጣም አብዛኛው ግን ይሄንን እንትና አይለውምና እንዴ እኔ ሰርቼ ካመጣሁኝ እሷ ቤት ተቀምጣ ምን ለሰራ ያኔ ይሄ ሸሪዓ ያስቀመጠው ነው እዚህ ላይ ዑለማዎች የሚሉት ነገር እንዳለ በዛውም ለማስታወስ ያክል እንግዲህ አንዳንድ ሚስቶች ደግሞ እንዲህ ከሆነ ብለው ጭራሽ እንትኑ እንዳይታውት ፉቃሃዎች የሚሉት ነገር አለ አሁን እሳቸው ያሉት ነገር በአብዛኛው በኢማሙ ሻፊዒ መዝሐብ ያለው ነገር ነው ማለት ይሄ ጣህን ማስፈጨቱም መስራቱም ማብካት ምንበለው መጋገር ምንበለው ወጡን ማዘጋጀት ሌሎች ነገራቶች የሷ ሒሷ ምንድነው መብላት ነው ይህ ነው ያስቀመጡት ከፊል ዑለማዎች ደግሞ ምን ብለው ያስቀመጣሉ በአብዛኛው በሀገራችንም በዚህኛው ነው የሚሰራውና ነው ያው ለመጥቀስ ያክል ነው ከፊል ዑለማዎች ደግሞ ያሉ አሉ ምን ሴት ልጅ የምትሰራውን አደተን የምትሰራውን ስራ የቤት ስራ የሚባለውን በሷ ላይ ያደረጓሉ ይሄ ገንዘብን ማምጣት ሌሎች ነገራቶች ያስቤዛን ማሟላት ሌሎች ነገራቶች ደግሞ በወንድ ላይ ነው ብለው ያስቀምጡም አሉ አብዛኛው የምንኖረውኛ ሙስሊሞች አደተን በመተጋገዝ ነው ይሄ ያኔ ግዴታ ነው ግዴታ አይደለም ይሄ ያንቺ ግዴታ ነው ይሄ ያንተ ግዴታ ነው እየተባባለ ከሆነ ያቃቀራል ያው ማለት ሸሪዓን መጠበቁ እንዳለ ሆኖ ላኪን ወደዋለሁ ለሚለው ሰው አብሬው ወድጀው ነው ምኖረው ለሚለው ሰው እንዲህ አይባልም ለልሙሂቡ ሙጢዑ ስለዚህ ያው በመተዛዘን ነው የሚሆነው አማ እንደ ሐቅ ካየነው እሳቸው እንዳሉት ዑለማዎች ይህን ያክል ነው ያስቀመጡት የሴት ልጅ ሐቅ ማለት ነው ነፈቃዋ እሷ ያላት በምግብ ዙሪያ ላይ ያላት ነገር መብላት ነው በልብስ ደግሞ መልበስ ነው በመጠለያም እንደዚሁ ማዘጋጀት ያለበት እሱ ነው ያ ብቻ አይደለም ለንጽህናዋ የሚያስፈልጓት ወሳኝ የሚባሉ ቃዎችን ማሟላት ግዴታ አለበት